anu fete Kotu tina mimi akabere na tete Isodati walu bunte jalatu anu fete Isodati walu bunte jalatu anu fete Kurora tahetin burra khemi deisa malale bihede bete tiana de hesa mogar mazita angara tarra dia de dawajo konko na khekara otu tina mimi akabere na tete Isodati walu bunte jalatu anu fete Gumedan sifta harkatina hayadu mogil gileta hai irrete rajiradu ሶስተኛ ደረጃ የወጣው ወይም የወጣችው አንደኛ ክፍል በሶስተኝነት ደረጃ ያጠናቀቀችው ተማሪ ያመጣችው አማካይ ውጤት 89.19 በማግኘት ሶስተኛ ደረጃ ያጠናቀቀችው ሰብሪና ቴዲ ማሞ ወደዚህ ትቀርብናለች። ሰብሪና ቴዲ ማሞ በተጨማሪ ብርሃን ባንክ ለዚህ ተማሪ 4 ደብተር በሁለተኛ ክፍል በሽመና አድርጎ አበርክቶላታል። ወራክቷል። በተጨማሪ ከሽልማቱ ለሚቀጥለው ዓመት ሁለተኛ ክፍል መማሪያ የሚያገለግል 4 ደብተር አበርክቶላታል። በመቀጠል በሁለተኝነት ደረጃ የወጣ ተማሪ ያገኘው አማካይ ውጤት 92.69 በማግኘት ሚኪያስ ታዲዮስ ሚኪያስ ታዲዮስ
አሁን ደግሞ አንደኛ የወጣው ተማሪ ነው የምናስተዋወቀው። እሺ ወላጆች የተዘጋጃችሁ በዚሁ መሰረት ከአንደኛ ክፍል አንደኛ የወጣው ወይም የወጣችው ተማሪ 97.75 በማምጣት አንደኝነት ደረጃ ያጠናቀቀችው ቢሊሴ አዲሱ ኖራሱ ትምህርት gabaasa mana barumsaa waliigalaa obbo Barsiisaa Wandassan Baqqaaluutiin nu dhiyaatan ያው በትምህርት ቤቱ ሊቀመንበር በመምህር ወንደሰን በፍቃዱ የትምህርት ቤቱን አጠቃላይ ይዘት አጠር አድርጎ ያቀርብልናል። በጥሞና እንድታዳምጡት። በመጀመሪያ ወላጆች፣ ተመራቂ ተማሪዎች፣ እንግዶች እንዲሁም የይርና ከተማ ነዋሪዎች እንኳን ለ2017 ዓመተ ምህረት የዓመቱ መጨረሻ የትምህርት ዘመንና ለኬጂ 3 ተማሪዎች የመረቃ ጊዜ እንኳን በጋራ አደረሰን አደረሳችሁ እላለሁ። ቪዥን አድማስ ትምህርት ቤት ከተቋቋመበት ከ2005 ዓመተ ምህረት ጀምሮ በአካባቢያችን ያለውን የትምህርት ቤት ችግር በመረዳት የተለያዩ ችግሮችን እየተሻገረ ለህብረተሰቡ በአማራጭነት በተለይም በቅድመ ትምህርት ለሚከታተሉና በተወሰነ የክፍል ደረጃ ቢሆን መደበኛ ትምህርት ለሚማሩ ተማሪዎች በአማራጭነት አገልግሎት እየሰጠ የሚገኝ የግል ትምህርት ቤት ነው። የትምህርት ቤቱ የቦታ ውስንነት እንደ ልቡ ክፍሎችን በማስፋፋት የክፍል ደረጃዎችን ማሳደግ ባይችልም ያሉትን ተማሪዎች በጥሩ ሁኔታ በመያዝ በመከታተልና ብቃት ያላቸውና ተወዳዳሪ ተማሪዎች እንዲሆኑ ከፍተኛ ጥረት እያደረገ ያለ ትምህርት ቤት ቢሆንም በቀጣዩ ካለው የመንግስት መመሪያ አኳያ በዚህ ሁኔታ ትምህርት ወይም የትምህርት ደረጃውን ለማስቀጠል የተለያዩ ነገሮችን እያደረግን እንገኛለን። ይህም ከአንደኛ ደረጃ ትምህርት ጋር የተያያዘ ሲሆን ይህንን የአንደኛ ደረጃ ትምህርት ለማስፋፋት የወላጆችንም ፍላጎት ለማርካት ምናልባት በሚቀጥለው ዓመት 3ኛ ክፍል የሚከፈቱበትን ሁኔታ እያመቻችን እንገኛለን። ከዚህ በተጨማሪ የልጆቹን የተማሪዎች ሁኔታ በተመለከተ በየትኛውም ትምህርት ቤት ሄዳችሁ ምናልባትም ወላጆች ታውቃላችሁ፣ በኤለሙ ቅልጡ በቁጥር 1 በቁጥር 2 እንዲሁም በሮቦት ትምህርት ቤት ልጆቻችን ከአንደኛ እስከ 3ኛ እየወጡ ያሉ ተማሪዎች እና ስማችንን እያስጠሩ ያሉ ተማሪዎች የቪዥን ትምህርት ቤት መሆናቸውን በዚሁ አጋጣሚ እየገለጽን ወላጆች እነዚህ ተማሪዎች ለዚህ ደረጃ በመብቃታቸው እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት እንፈልጋለን። በኬጂ ደረጃ የምናስተምራቸውን ህጻናት በተመለከተ በተለይም ከኬጂ 1 እስከ 3 የሚማሩ ተማሪዎች አንዳንድ ማሻሻያዎችን ያደረግን ሲሆን በቀጣዩ ዓመት ከመማር ማስተማሩና ከትምህርት አሰጣጥ ጋር በተገናኘ እንዲሁም ለልጆቹ የሚያስፈልጋቸውን ተጨማሪ የመጫወቻ ዕቃዎች፣ የትምህርት ግብዓቶችን በማስገባት የተሻለ ለማድረግ ልዩ ዝግጅት አድርገን ቀጣዩን ዓመት እየጠበቅን የምንገኝ መሆኑን ከወዲሁ መግለጽ እንወዳለን። ለልጆቻችሁ የሚያስፈልጓቸውን ማንኛውም የመማሪያ ግብዓቶች ማለትም በተለይ ለኬጂ ተማሪዎች የሚያስፈልጉ መጽሐፍቶችን፣
በተመለከተ ትምህርት ቤቱ አዘጋጅቶ የሚጠብቃችሁ በመሆኑ እናንተም ይህንን አውቃችሁ እንደተከፈተ አስቀድማችሁ በመግዛት ልጆቻችሁ በእውቀት ታንጸው መማር እንዲችሉ እንድታደርጉ እያሳሰብን መደበኛ ተማሪዎችን ማለትም ከአንደኛ በላይ ያሉ ተማሪዎችን የትምህርት አሰጣጥና መጽሐፍት በተመለከተ ከመደበኛው በተለየ ሁኔታ ለግል ትምህርት ቤቶች መጽሐፍ የማይሰጥ በመሆኑ እንደ ግል ትምህርት ቤት በውጤታቸው ላይ ከፍተኛ ተጽዕኖ እንዳለው የሚታወቅ ነው። በመሆኑም ይህንን ችግር ታሳቢ በማድረግ በቀጣዩ የትምህርት ዘመን ዓመት መጽሐፍ የሚገኝበትን መንገድ ከሚመለከተው የትምህርት ክፍል ጋር በመነጋገር መፍትሄ ለማምጣት የምንጥር መሆኑን፣ አለበለዚያ ደግሞ የመጽሐፍ ችግር እንደ 2010